አሁን አላሰብኩበትም። ኦሬዲ ማስተዋወቅ ላይ ነኝ። አንቺን ላስተዋወቅሽ ብዬ ነው። እና ሀይሚ ደግሞ ምንድነው አራቱ ልጆችን ቆይ እኔ እኮ ልመጣ እኮ ነው። ካሜራማን አቸኩል። ለምን ቸኩላል? አራት ልጆች አሉ እኔና ሀይሚ ነበሩን አራት ልጆች በቅድ አንፃር ከቅድ አንፃር አራት ልጆች ነበሩን እና አራቱ ልጆች አልመለሰችልኝም ነበር። ለምን እንዳልመለስሽ ግን ለነገሯ ሜንሽን አታርገኝ ብለሽ አፈራው። ሁለቱን ትስጠኝ፣ ሁለቱም ሴት ይሆኑልኝ። እሺ እኔ ሴት ወንድ ልጅ አድጎ ካደገ ታስመጣኛለች። ሲጀመር ወንድ አልፈልግም ብዬ ነበር፣ ግን ተይው እንከፋፈላ ከሚገር ማለት ልጆቹ እንዴ እቃ ብቻ ለምንድን ነው የምትሰጠኝ? ልጆቼስ መልስ የለኝ መልስ የለኝ። እሺ እንትን ምንድን ነው የሚባለው? የእንጀራ እናት ነው አይባለው? የእንጀራ እናታቸው ትሆኛለሽ። ደግሞ የእንጀራ እናት ስል ይሄ እንደሚማቱት እንደሚቆጡት አይነት አይደለም። ጥሩ ሰው እንደሆንኩ ከተካለ ልጆቹ ሲመጡ መጥፎ ብትሆኝስ? ከመጡ በኋላ እናወራለን። ሰው አይኒ ሁለቱን ስጪኝ። ካልሰጠችን በህግ እንሄዳለን እና በአራቱ ልጆች ይሽሻለሁ ወይ ከአራቱ ሁለቱን ስጪኝ አይደለ? እሷንም መታወቅ ከፈለግሽ ፍሪ ነኝ እኔ። ከዚህ በኋላ እንዳጠራኝ ምናምን አልልም። እኔ እጠራሻለሁ፣ ጥሪኝ ከፈለግሽ ሀይሚ። እኔ እጠራሻለሁ ሀይሚ እያልኩ አልችልም። የምሬን ነው። በቪዲዮ ወጣ ማለት ነው። ቅድም ነው ያየሁት። ከዛ ምንድነው ያለችው? የኔን ስም በየትኛውም ቪዲዮ ላይ ሜንሽን እንዳያደርግ ከጓደኞቹም ጋር ሆኖ የኔን ስም እንዳይጠራ ምናምን ብላለች። ምን እንደሆነች አላውቅም።